ዛሬ ኮርሴት እንሰራለን ማለት ነው። ኮርሴቱን የምንሰራው በፕሪንት ባስደረጉት ፓተርን ተነስተን ነው። ዩ ጋይስ ስ ፓተርን እና በስነስርዓት ግሉ እናደርጋለን። ከትናደርገው እና ፓተርናችንን ከዛ በኋላ ወደ ጨርቅ ቆረጣ እንገባለን ማለት ነው። ነገራችን ላይ ማለት ነው ይህንን ኮርሴት ለመስራት እንቅልፍ አጣ ማለት ሌሊት ምንም በቃ ብዙ አይዲያዎች እየመጡልኝ እንቅልፌን ሳጣ ነበር እና እስኪ በጅንስ ልስራ ወይስ አሁን ባሳየኋችሁ በትዊስትድ ስከርቱ ልስራ ማነው ብቻ በሱ ልስራ ወይስ በየትኛው ልስራ እና ግራ ገብቶኛል። እስኪ ዲሳይድ እናደርጋለን። አማክር እና ከቻትጂፒቲ ጋር አውርተን ከዛ በኋላ ዲሳይድ እናደርጋለን ማለት ነው። ዩ ጋይስ ስ ፓተርን ሉክ ላይክ ምናምን እና እንትን ምንድን ነው ደግሞ ኖቲስ አታድርጉ ግላሴ በጣም ሜሲ ሆኗል እና እነዚህን በራሴ ሳይዝ በሚዲየም ማለት ነው ቆርጣቸዋለሁ። ከቆረጥኩኝ በኋላ ግሉ ካደረግኩኝ በኋላ አንድ ላይ ግሉ እናደርጋቸዋለን። ለምን እኔ ብቻዬን ግሉ እናደርጋቸዋለን፣ እንቆርጣቸዋለን። ከቆረጥኩ በኋላ አንድ ላይ ግሉ እናደርገዋለን። ጋይስ አም ኢን ዘ ፕሮሰስ ኦፍ ከቲንግ ምናምን ታጋነኝ እና እየቆረጥኩኝ ነው ማለት ነው። ቆራርጬ ጨርሻለሁኝ። የሚለጣጠፉትን ለጣጥፊያቸዋለሁ። ይሄኛው ነው ፓተርኑ፣ ይሄን ይመስላል ማለት ነው። የሚቆራረጡትን ቆራርጫለሁ ምናምን እንትን አልገዛሁም፣ ማድረቂያ አልገዛሁም። በጉርዱ ምሰራ ከሆነ ደግሞ ግዴታ ማድረቂያ ያስፈልገኛል፣ ምክንያቱም ቀጥ እንዲያደርገው ማለት ነው። እስቲ አልወሰንኩም፣ በጅንስ ልስራ በሌላ ጨርቅ ልስራ። ከወሰንኩኝ በኋላ አይጉሌች ነው ጋይስ። ነገር ፓተርኑን ለመረዳት ያን ያክል ውስብስብ አይደለም። ስለዛ ይሄ እንዴት ነው በደንብ ማየት እና በደንብ ማንበብ ብቻ ነው የሚጠበቅባቸው። አሪፍ ፓተርን ነው፣ ወድጄዋለሁ። እስኪ መጨረሻው እንደ ፋይናል ሪዛልቱ ምናምን ልብሱን ቁርጠን ከሰፋን በኋላ እናያለን ማለት ነው። በዚህ ጅንስ ሱሪ ለመስራት ማለት ነው። ካኪ ነው እና እስኪ ፋይናል ሪዛልቱን አስቆርጥ ምናምን አሳያቸዋለሁ። እዚህ ቆራርጫለሁ፣ በታትኛለሁ። ከዛ ደግሞ ፕሬስ አድርጌዋለሁ። አሁን ደግሞ ፓተርኖቼን አስቀምጬ ቆርጣቸዋለሁ ማለት ነው። እነዚህን ቆራርጬ ጨርሻለሁ፣ ተኩሻቸዋለሁ። አሁን ደግሞ መስፋት ብቻ ነው የሚቀረኝ ማለት ነው። ፕሮሰሱን አንድ ላይ እናያለን። ፓተርኔ እንደዚህ ከቆራረጥኩኝ በኋላ ተኳኩሼ ቁጭ አድርጌዋለሁ ማለት ነው። አሁን እነዚህ መስፋት ነው የሚቀረኝ። ከሰፋ በኋላ ደግሞ አንድ ላይ እየሰፋን ፕሮሰሱን አንድ ላይ እናያለን ማለት ነው። ኦፍ ካሜራ እነዚህ ናቸው። ሰርቼ መጥቻለሁ ማለት ነው። ሌሎቹን እንገጣጥማለሁ። ደግሞ ካሜራ ተኩሻቸው አስተካክያቸው ምናምን አንድ ላይ ሰፋቸዋለሁ ማለት ነው። ካፌ እኩል አይደለም የሚሰራው እና እኩል ስላልሆነ እንቆርጠዋለን ማለት ነው። እኛውም ኦልሬዲ መቁረጥ ጀምሬያለሁ እኩል ለማድረግ። ዩ ጋይስ ይህን ይመስላል ኮርሴቱ። ያምራል በጣም። ጀርባውን ማሳያችኋለሁ። ይህንን ይመስላል። ለብሼ ደግሞ አሳያችኋለሁ። ኮርሴቱ ይህን ይመስላል ሲለበስ ማለት ነው። በጣም ነው የሚያምረው።